الكريم اتق الله وأطيعه بما أمر فقال أزل فلسطين بعد من نقر مرحبا بل فقالت له نقر مكالكال وفكر بنفسك ለነፍስህ አስተውል እስቲ አስተንትን ማነህ አንተ ማነው ወደዚህ ዓለም ያስገኘህ በዚህ አቋም እንድትንቀሳቀስ ያደረገህ ማን ነው ማንነቱን ይነግርሃልና ያስገኘህ ወደ ጌታ ፊት ነው ዘሩበን ተከለከለ ነገር ተከልከል ያዘዘህን ነገር ስራ هل ينفعك من الله مال أو دار أو معشر ይህን እየተባልክ እየተነገርህ እየተመከርክ በዱንያ ላይ ስትኖር እና ያን ሁሉ የተመከርከውን ነገር ታጠገፍሽ ተህርግ በኋላ ዱንያ ላይ ያካበትከው ገንዘብ ይጠቅም ይመስልሃል ወይ? ለውስ ክብር ስልጣንን ሰዘንዳ በወዳጅና ተፈቃሪ መሆንህ ሰዎች የሚያከብር መሆንህ ባለስልጣን መሆንህ ባለ ብዙ ዘርና ወገን መሆንህ ያገለግል ይመስልሃል? አናም ዐለይከ ወአዋቀት አላህ ሱብሓነሁ ወተዓላ አንተ ላይ በዓፊያ በእምነት አጣቁመሃል ወአዋቀት ገንዘቡን የመጠጊያ ቤተሰብ የልጅ አዘቤት አድርጎሃል በተፈضل عليك وعطاك በአንተ ላይ ብዙ ትሩፋቶችን ውለልሃል ብዙ ነገሮችን ሰጥቶሃል ومن عليك بالسمع والفؤاد والبصر የሚነገረው ነገር ሁሉ የሚያገረው ሰጠህ የሚነገረው ሁሉ ነገር ማሰቢያና መገንዘቢያ ቀልብን ሰጥቶሃል والبصر እንደዚሁ የሚታይ ነገር ሁሉ እንዲታይ ማያ ላይን ሰጥቶሃል فكيف حجتك إذا سألك عن شكر نعمه عليك ይህን ሁሉ አሟልቶ ታዲያ እሱ ያደረገውን ነገር ካስተካከልክና ከተከለከለህ ነገር ካተከለከልክ ምንድነው ማስረጃህና መጣሽም የሚሆነው? إذا سألك عن شكر نعمه عليك يوم الفضل الأكبر የዛ ታላቁ ድንጋጤ ቀን ታዲያ አላህ ከሰጠህ ጸጋዎች ሲጠይቅህና ምን ሰራህባቸው ሲልህ መልሱ ምን ይሆናል? وكيف جوازك على الصراط ለዚያውም ሲራጥ በሚባለው ድልድይ ላይ በጀሃነም ጀርባ ላይ የተዘረጋ ድልድይ በዛ ላይ እንዴት ነው የምታልፈው? ያችን ሲራጥ የሚያሳልፍ መልካም ስራ ሲዘኸር ወይ አሁን ለማለት ሲናገሩ እንዲህ ጀሃነም ሲራችሁ እንደዚህ ብሎ ከሆነ ዛፍ ላይ ወድቆ የሚቀርበት እንደመስላችሁ አሉ። ወደኔ ነፍሱ አቢ ሁረይራ ጠቢየዲ የአቡ ሁረይራ ነፍስ በእጁ ባለች ጌታ ይሆንብኛል ኢነከ ዐለ ጀሃነም ለሰብዒነ ፈሪታ የጀሃነም ጉድጓድ ጥልቀቱ ወደ 70 አይነት የሚያስቀደህ ነው። በእንደዚህ አይነት ጀሃነም ላይ የተዘረጋ መንገድ ነው ሰዎች ረፍ የሚባሉት ማለት ነው። ይህ የሚታለፈው በኃይል አይደለም በአቅም አይደለም። ፍሬያዊ በምንሰራው ስራ በጣም ስራችን ከመጥፎ ነገር በመከልከላችን ትክክለኛ መሆን በመሆናችን ብቻ ነው የሚታለፈው ማለት ነው። እና ለዚህ ነገር ደግሞ መልካም ነገር ለመስራት ከመጥፎ ለመከልከል በቂ የሆኑ መሳሪያዎችን ተገጥሞልሃል። ምክንያቱም እነዚህ በስጡት ጠያቂ ያሉ ነው ማለት ነው። እና ለዚህ አስፈላጊ የሆነ ነገር መዘጋጀት ከሆኑ ዱንያ ይቅርብን ብለን አኺራችን ማድረግ ይገባናል ማለት ነው። ዱንያ ላይ ግን ብንቆይ ብዙ አንቆይም ማለት ነው። ሀያት ብንባል አሁን ሰዎች 80 ከዛም ሞቶ ነው ማለት ነው። ይህች ድረስ አትቆይም። ግን የሁል ጊዜ መኖሪያ የሆነው የአኺራ ጉዳይ ያስጨንቀንና ያሳስበን ይገባል። هذا وصلى وسلم على نبيكم كما أمركم ربكم إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم على محمد وعلى ابراهيم وعلى ال ابراهيم انك حميد مجيد اللهم اعز الاسلام والمسلمين اللهم اعز الاسلام والمسلمين